ወደ ኢትዮጵያ ስንመጣ የትኛው የትኛውን ሃይማኖት ተቀበለ ስንል ክርስቲያኖች ሙስሊሞችን ተቀበሉ ቢባል ስህተት ነው። ክርስቲያኖች ወይም የክርስቲያን ነገስታት ሙስሊሞችን ኢትዮጵያ ውስጥ ተቀብለው አላኖረ የነብዩ መሐመድ ተከታዮች የነበሩና ተመልሰው በድር ጦርነት ላይ በ624 ኤዲ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ተከታዮቻቸው ቁረይሽ አረቦች የሆኑ ባዕድ አምላኮችን ሲያሸንፉ ከኢትዮጵያ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦችና ተከታዮቻቸው ተመልሰው ሄዱ እንጂ የክርስቲያን ነገስታት እስልምናን ተቀብለው እስልምናን እንዳቆዩ አድርጎ የሚተረከው ትርክት ስህተት ነው። አንድም ቀን እንደዚህ ብለንም አስተምረን አናውቅም። እስልምና ወደ ኢትዮጵያ እንዴት ገባ? በዓለም ላይ ያለውን በደንብ የሚታወቅ ነው። በተለያዩ መንገዶች እስልምና በጣም በስፋት ሄዷል። ኢትዮጵያ ስንመጣ እስልምና የተስፋፋበት የመጀመሪያው መንገድ ከንግድ ጋር ተያይዞ ነው። ምክንያቱም የሙስሊም ነጋዴዎች ከቦታ ቦታ በሚንቀሳቀሱበት ጊዜ ጋብቻ ይመሰርታሉ። ጋብቻ የመሰረቱበት ቦታ የሙስሊም ቤተሰብ ይፈጠራል። አብዛኛውን እስልምና ከኢትዮጵያ ጋር ከንግድ ጋር የተያዘ ስለሆነ በተደረገው ጥናት ገበያዎች አካባቢ የሙስሊሞቹ ቁጥር እየጨመረ ሲመጣ የሙስሊም ኮሚኒቲ ይፈጠራል። ይሄ ሙስሊም ኮሚኒቲ ደግሞ በሂደት ወደ ሙስሊም ሱልጣኔት አድጓል። እስካሁን ያሉ መረጃዎች እንደሚያሳዩን በ9ኛው ክፍለ ዘመን የመጀመሪያው የሸዋ ሱልጣኔት ሸዋ አካባቢ ሲመሰረት የመጀመሪያው የሸዋ ሱልጣኔት የትኛውም ንጉስ ተቀብሎት አይደለም፣ የትኛውም ህዝብ ተቀብሎት አይደለም። ህዝቡ ራሱ እስልምናን ተቀብሎ የእስልምና መንግስት ተመሰረተ እንጂ በክርስቲያን መንግስት ላይ ተጫነ ወይም ከክርስቲያን መንግስት ጋር በመጋጨት የመጣ አይደለም። አንደኛው እሱ ነው። በኋላ በንግድ መስመር ጉዳይ አንዳንድ ግጭቶች በሙስሊም ሱልጣኔቶች መካከል፣ አንዳንድ ጊዜ ደግሞ በክርስቲያንና በሙስሊም መሪዎች መካከል ይፈጠራል። የንግድ መስመር ለመቆጣጠር በኢትዮጵያ ታሪክ ውስጥ የሃይማኖት ጦርነት የሃይማኖት ግጭት ታሪክ ተፈጥሮ አያውቅም። 100% የተደመደመ በሃይማኖት ሙስሊሞችና ክርስቲያኖች በኢትዮጵያ ታሪክ ውስጥ ተገዳድለው ያውቃሉ፣ ተጋይተው ያውቃሉ የሚለኝ ካለ ፊት ለፊት ይምጣ። እያንዳንዱ ጦርነት የሚካሄደው ለኢኮኖሚያዊ ፋይዳ፣ የፖለቲካ የበላይነትን ለማጠናከር፣ ሰፊ ሪሶርስ ለመያዝ ወዘተርፈ ነው። በጣም ጥሩ። እንግዲህ አሁን እንደምናየው ኢትዮጵያ ውስጥ በጣም በርካታ የሙስሊም ሱልጣኔቶች ተፈጥረዋል። ለምሳሌ ዘሱልጣኔት ኦፍ አዳል፣ ዘሱልጣኔት ኦፍ አርባባኒ፣ ዘሱልጣኔት ኦፍ ሃዲያ፣ ዘሱልጣኔት ኦፍ ሻርካ፣ እጅግ በጣም ዘሱልጣኔት ኦፍ ዳውሮ፣ ብዙ የሆኑ የሙስሊም ሱልጣኔቶች ኢትዮጵያ ውስጥ ተፈጥረዋል። እነዚህ የሙስሊም መንግስታት የመጡት በደቡብ በአብዛኛው በምስራቅና በምዕራብ አቅጣጫ ነው። አሁን ለምሳሌ ወደ ቤንሻንጉል ጉሙዝ ስትሄዱ በርካታ ሙስሊሞችን ታገኛላችሁ፣ እጅግ በርካታ። ስለዚህ ከሱዳን አካባቢ እስልምና በዛ በኩል እየሰፋ ልክ ሌሎቹ የዓለም ክፍሎች ላይ እንደሄደ መጥቷል። በዋናነት ግን በሶማሊ በኩል በዜላና በርበራ የመጣው ሙስሊም ነው። በዳህላክ 10ኛው ክፍለ ዘመን ላይ የነበረው የዳህላክ ሱልጣኔት ብዙ ክርስቲያን አክሱም አካባቢና ሰሜን አካባቢ ስላለ ወደ ውስጥ ፐነትሬት አድርጎ መግባት አልቻለም። ለዚህ ነው ነገስታት የነበሩት ወደ ላይ ነው። የሙስሊም ሱልጣኔቶች የተፈጠሩት ደግሞ ነገስታት በማይቆጣጠሯቸው በስፋት በደቡብ በምዕራብና በምስራቅ ስለሆነ ክርስትና ወይም ክርስቲያኖች የክርስቲያን ነገስታት እስልምና እንደተቀበሉ ተደርጎ ሙስሊሞችን ወደ ጎን አድርጎ የማየት ቴንደንሲ ከእውቀት ጾመኝነት ከድንቁርና ጌትነት የሚመነጭ መሆኑ በደንብ ሊሰመርበት ይገባል። ስለዚህ እስልምና ኢትዮጵያ ውስጥ የገባው አንድም በንግድ ሁለትም የሙስሊም ዑላማዎች፣ የሙስሊም ሼኮች፣ የሙስሊም ኡስታዞች በማስተማርና ሌላውን ማህበረሰብ በመለወጥ ነው። ሌላ ቀርቶ በግልጽ እንደምታዩት ክርስትና ራሱ ጎጃም የደረሰው በ13ኛው ክፍለ ዘመን ነው። ከዚያ አኳያ ይሄ ተቀበለ ያ ተቀበለ የሚለው ነገር አንደኛው ስሁት አመለካከት ነው። ሙስሊምም ክርስቲያንም ኢትዮጵያ ሀገራቸው ናት። ማንም ማንንም አልተቀበለም። የመጀመሪያው ነገር ይሄ ነው።